ሰላም ሰላም ውድና የተከበራችሁ የሞገስ ዩቲዩብ ተከታታዮች እንዴት ናችሁ? አማን ነው ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? አማን ነው ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ እኔ ወንድማችሁ ያለሁት ስደት ነው፣ ሳውዲ ነው ያለሁት። ዛሬ ውሏችን ግመል እረኝነት ይሆናል ማለት ነው። ግመል እረኝነት እንዴት ነው ውሎ በሳውዲ አረቢያ እንዴት ይመስላል? ስሙን ሳውዲ አረቢያ ሲባል በረሃም አለ። እንግዲህ ያው ከተማ ብቻ አይደለም የትም ሀገርም በረሃ አለ። ነገር ግን ግመል እረኝነት እንዴት ይመስላል፣ ምን ይመስላል፣ በረሃው ጋር እንዴት ነው የሚለውን ዛሬ እናያለን ማለት ነው። ኑሮ በሳውዲ አረቢያ እላችኋለሁኝ። እንግዲህ የዛሬ ውሏችን የሚሆነው ግመል እረኝነት ከጧት እስከ ማታ ያለውን አሳያችኋለሁ ማለት ነው። እስከዛው ድረስ ይሄን ዩቲዩብ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያረጋችሁ አበረታቱኝ እላችኋለሁኝ። ላይክ ያረጋችሁ ኮሜንት ላይ የፈለጋችሁትን የጻፋችሁ አበረታቱኝ እላችኋለሁኝ። እና የዛሬው ውሏችን እንግዲህ ይሄ ፈረሳችን ነው የምታዩት፣ የፈረስ ነው። ግመል መመለሻ ነው፣ ግመል የምመልስበት ነው ማለት። ይሄ ደግሞ ቤታችን ነው፣ የመኪና ነው ማለት ነው። መኪና ፈለገበት ቦታ ሄዶ ይቆማል ማለት ነው። ቤት አለው ያኔ ኩሽና ምናምን ሁሉ ነገር አለ። ያዛ ደግሞ ትሬላ እንትን ነው፣ እንደዚሁ ትሬላ ነው። እዛ ሀገር ትሬላ ነው የሚባለው፣ ይሁን የሚበላ የሚይዝበት ማለት ነው። እዚህ ጋር ግመል አጥባለሁኝ። እንግዲህ ግመል ይታጠባሉ፣ በጀነሬተር የሚታጠቡት ይታጠባሉ። እዚህ ግመሎች እንግዲህ እኛ ሀገር ግመል ሲባል ምን እንፈራቸዋለን። ነገር ግን እነሱ በጣም ገር ናቸው። በቃ እንትን እኔ አሁን እንደዚህ ቅርብ ብዬ እንትን እላቸዋለሁኝ። በቃ ምንም አጠገብ መጥተው ቁጭ ባልኩ ጎኔ ይተኛሉ፣ ምንም ችግር የለም። እና ሙቀት እላቸዋለሁ። ሙቀት ሳውዲ አረቢያ ሲባል ኃይለኛ ሙቀት ነው ያለው። ተመልከቱ እንግዲህ ይሄ ሙቀት። ይሄን እያየ ይሄን ቪዲዮ መታይ አገር ያለ ሰው ሳውዲ መተል ይሄን ቪዲዮ አይተህ ተመልከት። ስደት ምን ይመስላል ነው። ተመልከቱ ሙቀት ጥግንን የሚለው ማለት ነው። እንደዚህም ሆነን መያዝ አለ። ኧረ ስንት ነገር አለ። ብቻ ፈጣሪ ይጠብቀን ነው እንጂ። እና እዚህ ጋር እናሰጣለን። ከሰጣን በኋላ እንነዳቸዋለን። ወደፊት ነው የሚበላ። ዝም ብሎ መሄድ ብቻ ነው። መሄድ ነው። ዝም ብሎ መሄድ ነው። የሚበላ እስከሚገኝ ድረስ እንትኖች ግመሎች የሚበላ እስከሚያገኙ ድረስ እዚህ ጋር ፈረስ ላይ ሆኜ ነው የምቀርጸው ቪዲዮ ማለት ነው። ፈረስ ላይ ሆኜ ነው የምቀርጸው ቪዲዮ። ምንም አይመችም፣ ፈረሱም እየሮጠ ማለት ነው። አይመችም። ግመል እንዲያ ለመድረስ እዚህ ጋር እንነዳለን። እዚያ ጋር እንነዳቸዋለን። መሄድ ነው። ግመሎች መሄድ ነው። አይቋርጡም። ብዙ ናቸው፣ በጣም ብዙ ናቸው። እስከ 400 ናቸው ማለት ነው ግመሎች። በጣም ብዙ ናቸው። እኒህን አግዳለሁኝ። ተፊት አንድ ሌላ ሰራተኛ አለ፣ የውጭ ዜጋ። ከዛ እዚህ ጋር ግመል ጨቅሎች አሉ። እኒህ ጨቅሎች ታያቸዋል። ጨቅሎች እኒህ አሁን እዛው ቤት ነው ሸፍክ ውስጥ እንትን የሚሉት ጨቅሎች። እነዚህ እንግዲህ እንትን ይላሉ። የሆነ የሚሰጣቸው የሚበላላቸው የሚበላ ሊሰጡ ነው ማለት ነው። እዚህኞች ያሉ የሚበላ ሊሰጡ ነው። አሁን እነዛኞች የሚበላ ተሰጥቷል ትላልቆች። ከዛ ተመልሰው ማለት ነው። እነዚህኞች ገና ነው ሸፍክ ውስጥ የሚበላ የሚሰጡት ማለት ነው። የሚሰጡትም እንግዲህ ወይ መርፌ ነው ወይ እንዲህ ነው የሚባለው። እዛ ሀገር ምግቡ ይባላል። ያን እቺ ግመል የምታዋት ግመል ማለት ነው እዛ ሀገር በጣም ውድ በሚሊዮን የምትሸጥ ግመል ናት ማለት ነው። እዛ ሀገር በሚሊዮን የምትሰጠው እንደዛ አድርጌ ነው መጥላት ማለት ነው። ዝግርር ነው ነው ከጣልኳት በኋላ ሌላ አንድ ሰው አለ። እዚህ ጋር ከጨረስን በኋላ ግመሎቻችን ውሃ ይጠጣሉ። ከዚያ ብዙ ናቸው፣ በጣም ይበላሉ፣ ውሃ ይጠጣሉ። አለቀ በቃ። ውሃው
በብዙ እንትን ነው የሚሰጡት። ይሄ ታንከሩ አለ የውሃ ታንከር አለ በቀን በቀን ውሃ የሚቀዳው ማለት ነው። በጣም ግመለ ብዙ ስለሆኑ ውሃ አይጠቅማቸውም እላችኋለሁኝ። ግመሌዎች ይሄኛው እንግዲህ ትሬላ ቅድም ትሬላ ያልኳችሁ ይሄ ነው። ይሄ የትም ቦታ ሄዶ ይቆማል። ያን የሚበላ ገብስ ምናምን ሸኤር እንለዋለን ገብስ ምናምን የሚያመጣበት ማለት ነው። በዚህ ነው ከከተማ ሄዶ የሚያመጣው ሞልቶ ያመጣል በዚህ ይሄን ለግመሎች ይሰጣል ማለት ነው። ግመሎች ይበላሉ ይሄንን ሲያልቅባቸው ሄዶ ያመጣል ሲያልቅባቸው ሄዶ ያመጣላችሁ እና የዛሬ ውሏችን ይሄን ይመስላል እላችኋለሁ። የዛሬ ውሏችን ይሄን ይመስላል።